ሰላም ዛሬ እንግዲህ በክፍል 3 ተገናኝተናል። ዛሬ የምናየው በክፍል 3 ሰብ ቶፒክ ስር የምናገኘው ደግሞ ሮል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂ ነው። ዳታ ኢዝ ምንድነው ሪጋርድድ አዝ ዘ ኒው ኦይል ኤንድ ስትራቴጂክ አሴትስ ሴት ዊ አር ሊቪንግ ኢን ዘ ኤጅ ኦፍ ቢግ ዳታ ኤንድ drives or even determines the future of science, technology, economy and possible everything in our world today and tomorrow ምንድነው ዳታ ምንድነው ስትራቴጂክ አሴት ነው ወይንም ምንድነው ስትራቴጂ የሆነ ሀብት ሲሆን አሁን ባለንበት በኤጅ ኦፍ ቢግ ዳታ ምንድነው በጣም ወሳኝ የሚባል ነገር ነው እና ምንድነው ድራይቭስ እና ኢቭን ዲተርሚን ያደርጋል። የወደፊቱ ምንድነው ድራይቭስ እና ዲተርሚን ያደርጋል። ዲተርሚን የሚያደርገው ስለ ፊውቸሩ ስለ ሳይንስ ብቻ ቴክኖሎጂ፣ ኢኮኖሚ እና ሁሉም ነገር በአለማችን የሚገኙ ነገሮች ምንድነው ድራይቭስ እና ዲተርሚን ያደርጋሉ። አሁን ላይ ያሉት እና ወደፊት የሚመጡ ነገሮች ማለት ነው። Data have not only triggered tremendous hype and buzz, but more importantly, present enormous challenges that in turn bring incredible innovation and economic opportunity. ምንድነው ይህ ዳታ ምንድነው ትሪገርድ ብቻ የሚያደርገው ወይንም ምንድነው ተርሚዲስ የሆነ ሃይፖች ወይንም በዞችን ትሪገርድ ብቻ የሚያደርገው ከዛ በላይ በተጨማሪ ብዙ ጥቅም ያለው ሲሆን በአሁን ጊዜ ምንድነው ኢኖርመስ የሆኑ ቻሌንጆች አሉ፣ ችግሮች አሉ። እነዛ ችግሮች ለመፍታት ምንድነው ኢንክሬዲብል የሆነ ኢኖቬሽኖች ወይም የፈጠራ ስራዎች እየመጡ ነው እና ኢኮኖሚክ ኦፖርቹኒቲዎችም እየመጡ ነው። እናም የዳታ መኖር ምንድነው ዚስ ሪሼፕ ኤንድ ፓራዲግም ሽፍቲንግ አር ድራይቭን ኖት ጀስት ባይ ዳታ ኢትሰልፍ በት all other aspects that could be created, transformed and adjusted by understanding, exploring, utilizing data ምንድነው ይህ ዳታ መኖር ምንድነው አለማችንን ወይንም ሁሉንም ነገር ምንድነው ሪሼፕ ማለትም ወይንም ፓራዳይም አድርጎታል፣ ሽፍት አድርጎታል ወይም ቀይሮታል። ይሄ የሆነ በዳታ ብቻ ሳይሆን በዳታ በራሱ ብቻ ሳይሆን ከሁሉም አስፔክቶች ጋር በመሆን ክሬትድ ሊደረግ ይችላል። ትራንስፎርም እና አጀስትን የምናደርገው ምንድነው አንደርስታንድ በማድረግ እና ኤክስፕሎሪንግ እና ዩቲላይዚንግ ዳታ በማድረግ ምንድነው ሪሼፕ እና ፓራዳይም ማድረግ እንደሚቻል ነው ማለት ነው። ቀጣይ ምንድነው ፕሪሲዲንግ ትሬንድ and its potential have triggered new debate about data intensive scientific discovery as an emerging technology. The so-called fourth industrial revolution ምንድነው እዚህኛ ጋር የሚለው ይሄ ፕሬሲዲንግ ትሬንዱ እና የሱ ፖቴንሻል ምንድነው ትሪገርድ እንዲያደርጓል። ትሪገርድ የሆነው ምንድነው በዳታ ኢንቴንሲቭ ሳይንቲፊክ ቴክኖሎጂ ሲሆን የኛ ምንድነው እንደ ኢመርጅ ቴክኖሎጂ ነው እና የኛም የፈጠራ ደግሞ የምናያቸው ነው አራተኛው ኢንዱስትሪያል ሪቮሉሽን ላይ ምንድነው በዛው የሚካተት ነው። እና ምንድነው የዳታ መኖሩ there is no doubt nevertheless that potential of data science and analytical to enable data driven theory, economy and professional development is increasingly recognized. ምንድነው ይሄ ዳታ መኖር ምንም ጥርጥር የለውም ወይንም ምንድነው ጠቃሚ ነው፣ ፖቴንሻል ያለው ነው። ይሄ ፖቴንሻል ደግሞ ፖቴንሻል ኦፍ ዳታ ሳይንስ እና አናሊቲክሶች ምንድነው ኢኔብል እንዲያደርጉ አድርጓቸዋል። ኢኔብል የሚያደርጉት ምንድነው ዳታ ድራይቭን ቲዮሪ ሊሆን ይችላል፣ ኢኮኖሚ እና ፕሮፌሽናል ዴቨሎፕመንት እንዲኖር ያደረገ ነው ማለት ነው። This involves not only core disciplines such as computing, informatics, statistics, but also broad basic based fields of business, social science and health or medical science. ምንድነው የእንትኑ መኖሩ የዳታ መኖሩ ለኮምፒውቲንግ ኢንፎርማቲክስ እና ለስታቲክስ ብቻ ሳይሆን ሰፋ ላሉ ቤዝድ ለሆኑ ፊልዶች ምንድነው ጠቃሚ ነው። ለምሳሌ ቢዝነስ፣ ሶሻል ሳይንስ፣ ሄልዝ እና ኦል ሜዲካል ሳይንስ ምንድነው ጠቃሚ የሆነ ነገር ነው። ቀጣይ ምንድነው ኢኔብሊንግ ዲቫይስ ኤንድ ኔትወርክ ወይም ፕሮግራሚንግ ዲቫይስ ምንድነው in the world of digital electronic systems there are four types of basic kind of device memory, microprocessor, logic and network ምንላቸው እነዚህ ናቸው። በዚህ አንዳ የሚገኙ ቤዚክ የሆኑ ዲቫይሶች ሲሆኑ የመጀመሪያው ምንድነው ሜሞሪ ዲቫይስ ነው። ሜሞሪ ዲቫይስ ምንድነው ስቶር ራንደም ኢንፎርሜሽን such as the content of spreadsheet or database ምንድነው ይሄ ሜሞሪ ዲቫይስ ምንድነው ጥቅሙ የተለያዩ ኢንፎርሜሽኖችን ስቶር ነው የሚያደርገው ወይንም ይይዛል። ምን የሆኑ ኢንፎርሜሽኖች ሊይዝ ይችላል፣ ስፕሬድሺት ሊሆን ይችላል ኦር ዳታቤዞች ምንድነው ስቶር የሚያደርግልን ዲቫይስ ነው። ሁለተኛ ማይክሮፕሮሰሰር ሲሆን ኤክስኪዩቲቭ ሶፍትዌር ኢንስትራክሽን to perform a wide variety of tasks such as running a word processing program or video game ምንድነው ሁለተኛ ደግሞ ማይክሮፕሮሰሰር ነው። የኛ ማይክሮፕሮሰሰር ምንድነው ኤክስኪዩት የሚያደርገው ሶፍትዌር ኢንስትራክሽን ሲሆን ያንን በመጠቀም ምንድነው የተለያዩ ታስኮችን ምንድነው ፐርፎርም ያደርጋል። ለምሳሌ ራኒንግ ወርድ ፕሮሰሲንግ ፕሮግራም እና ቪዲዮ ጌሞች ምንድነው
ፐርፎርም የሚያደርግልን ማይክሮ ፕሮሰሰር ነው። ሌላኛው ሎጂክ ዲቫይስ ነው። ሎጂክ ዲቫይስ የምንላቸው ፕሮቫይድ ስፔሲፊክ ፋንክሽን ነው ወይንም ደግሞ የተወሰነ ስፔሲፊክ ወይም የተወሰነ ስራዎችን ብቻ ሊሰሩ የሚችሉት እነሱም ኢንክሉዲንግ ዲቫይስ ቱ ዲቫይስ ኢንተርፌሲንግ፣ ዳታ ኮሚኒኬሽን፣ ሲግናል ፕሮሰሲንግ፣ ዳታ ዲስፕሌይ፣ ታይሚንግ ኤንድ ኮንትሮል ኦፕሬሽን ኤንድ ኦልሞስት ኤቭሪ አዘር ፋንክሽን ሲስተም መስት ቢ ፐርፎርም ነው። ሎጂክ ዲቫይስ እንዳየናቸው ምንድነው ፕሮቫይድ የሚያደርጉት ስፔሲፊክ ፋንክሽን ነው። ይሄኛው ምንድነው ስፔሲፊክ ፋንክሽን የሚያደርጉት ምንድነው ከዲቫይስ ወደ ዲቫይስ ሊሆን ይችላል። ዳታ ኮሚኒኬሽን ላይ፣ ሲግናል ፕሮሰሲንግ፣ ዳታ ዲስፕሌይ እና እነዚህ የምናያቸውን ፐርፎርም የሚያደርጉ ናቸው። የመጨረሻ ምንድነው ኔትወርክ ነው። ኔትወርክ የምንለው የኮሌክሽን ኦፍ ኮምፒውተር ሰርቨርስ፣ ሜንፍሬም፣ ኔትወርክ ዲቫይስስ፣ ፕሪፈራልስ ኦር አዘር ዲቫይስስ ኮኔክትድ ቱ ዋን አናዘር ቱ አለው ዘ ሼሪንግ ኦፍ ዳታ። ኔትወርክ የምንለው ምንድነው ኮሌክሽን ነው። የምን ኮሌክሽን? ይሄ የኮምፒውተር ሰርቨር፣ የሜንፍሬም እና ብዙ ነገሮች ምንድነው ኮሌክት ሆነው ወይንም ተሰባስበው እርስ በርሳቸው ሼር የሚደራረጉ ከሆነ የተለያዩ ዳታዎችን ኔትወርክ እንለዋለን። ወይንም ምንድነው እነዛ ኮምፒውተሮች እና ሰርቨሮች ምንድነው ኮኔክት ሲያደርጉ እርስ በርሳቸው ምን እንለዋለን? ኔትወርክ እንለዋለን። An excellent example of network is the internet which connects a million of people all over the world። ምንድነው ኔትወርክ ምንድነው? ኮሌክሽን የተለያዩ ኮሌክሽኖች ተፈጥረው በእነዛ መካከል የተለያዩ ግንኙነቶች ሲኖሩ ኔትወርክ ነው ብለናል። እና ምንድነው ለኔትወርክ ቤስት ኤግዛምፕል የሚሆነው ምንድነው ኢንተርኔት ነው። ኢንተርኔት ምንድነው ሚሊዮኖችን በዓለም የሚገኙ ብዙ ሰዎች ምንድነው ኮኔክት ማድረግ የቻለ ኔትወርክ ስር የሚገኝ ኢንተርኔት እንለዋለን ማለት ነው። ለኛ ፕሮግራሚንግ ዲቫይስ ነው። ፕሮግራሚንግ ዲቫይስ የምንለው ምንድነው? usually refers to a chip that incorporates field programmable logic devices, FPGAs, a complex programmable logic device, CPLD, and programmable logic devices, PLD። ምንድነው ፕሮግራሚንግ ዲቫይስ የምንላቸው ሪፈር የሚያደርጉት ቺፕ ነው። ከቺፕ ጋር በመሆን ማነው ሪፈር የሚያደርጉት ቺፕ ሲሆን ያ ቺፕ ከተለያዩ ፕሮግራሚንግ ሎጂክ ዲቫይስ ጋር ኢንኮርፖሬት በመሆን የሚሰጠን ነገር ፕሮግራሚንግ ዲቫይስ እንላቸዋለን። እነሱም እዚህ ጋር የምታያቸው ኢፒጂኤኤስ እንለዋለን፣ ሲፒኤልዲ የምንለው ነው፣ ፒኤልዲ የምንላቸው እነዚህ ፕሮግራሚንግ ዲቫይስ ናቸው። they are also devices that are analog equivalent of this called field programming analog arrays። ምንድነው ሌላኛው ተጨማሪ ዲቫይስ ምንለው ፊልድ ፕሮግራሚንግ አናሎግ አሬስ ምንለው ማለት ነው። በቀጣይ ምን ለምንድነው why is a computer referred to as a programming device? እንዴት ለምንድነው ኮምፒውተር እንደ ልክ እንደ ፕሮግራሚንግ ዲቫይስ የምንወስደው የሚለው ነው። because what make a computer is that it follows a set of instructions. Many electronic devices are computers that perform only one direction, but they are still following instructions that reside permanently integrity። ያልነበት ምክንያት ምንድነው? ኮምፒውተር ምንድነው የተለያዩ ትዕዛዞችን በመቀበል የተለያዩ ነገሮችን ፐርፎርም ነው የሚያደርግልን እና መኒ ዲቫይሶች ደግሞ ምንድነው መኒ ዲቫይስ አር ኮምፒውተር ዛት ፐርፎርም ምንድነው ኦንሊ ዋን ኦፕሬሽን ነው ፐርፎርም የሚያደርጉት በት አር ስቲል ፎሎዊንግ ምንድነው ኢንስትራክሽኖችን ምንድነው የሚቀበሉ ናቸው። ምንጊዜም በዛ መሰረት ምንድነው የተለያዩ እንትኖችን ፐርፎርም ስለሚያደርጉ ልክ እንደ ፕሮግራሚንግ ዲቫይስ እንወስዳቸዋለን ማለት ነው። እዚህ ጋር ሊስት ኦፍ ሳም ፕሮግራሚንግ ዲቫይስ ምላቸዋሉ። እነዚህ ፕሮግራሚንግ ዲቫይስ ናቸው። ምናልባት ፈተና ሊመጡ ይችላሉ። ማሽን ሊሆን ትችላላችሁ። ቀጣይ ምንለው full range of network related equipment referred to as service enabling devices which can include ምንድነው እዚህ ጋር full range of network ምንድነው ከኢኩፕመንት ጋር ሪሌትድ ሲያደርግ ልክ እንደምን ሪፈር እናደርጋለን ሰርቪስ ኤኔብሊንግ ዲቫይስ እና ምንድነው በእነዚህ ስራ የተለያዩ የሚያካትታቸው ነገሮች አሉ። ሰርቪስ ኤኔብሊንግ ሰርቪሱ ወይም ዲቫይሱ በስነ ስርዓቱ ሰርቪስ እንዲሰጥ የሚያደርጉ ነገሮች አሉ። እነሱ ምንድናቸው? ትራዲሽናል ቻናል ሰርቪስ ዩኒት ምንለው፣ ዳታ ሰርቪስ ዩኒት፣ ሞደምስ፣ ራውተር፣ ስዊች፣ ኮንፈረንሲንግ ኢኩዊፕመንት፣ ኔትወርክ አፕላያንስ እና ሆስቲንግ ኢኩዊፕመንት ኤንድ ሰርቪስ ምንላቸው በቀላሉ ዲቫይሱ ሰርቪሶችን ኢኔብል አድርጎ እንዲሰሩ የሚያደርጉ ናቸው ማለት ነው። ቀጣይ የምናየው ምንድነው ሁማን ቱ ማሽን ኢንተራክሽን ነው። ሁማን ማሽን ኢንተራክሽን ምንድነው? ሪፈር ኤ ኮሚኒኬሽን ኢንተራክሽን ቢትዊን ሁማን ኤንድ ኤ ማሽን ቫያ ዩዘር ኢንተርፌስ። ሁማን ቱ ማሽን ኢንተራክሽን ምንድነው? በሁማን እና በማሽን ወይንም በሰዎች እና በማሽን መካከል ያለው ግንኙነት ሪፈር የሚያደርግለት ሲሆን የኛም ምን በመጠቀም የተለያዩ ኢንተርፌሶችን በመጠቀም ማሽን እና ሁማን በቀላሉ ኮሚኒኬት የሚያደርጉበት መንገድ ነው። Nowadays, natural users interface such as gesture have gained increasing attention. They
as they allow human to control machines through natural and intuitive behavior ምንድነው በአሁን ጊዜ ላይ ምንድነው ነው ዴይ ላይ ምንድነው የተለያዩ ናቹራል ዩዘሮች አሉ ከነሱም ሰቻስ ብንጠቅስ ገስቸር አለ ይሄ ገስቸር ምንድነው ከሰዎች ጋር በቀላሉ ኮሙኒኬት እንዲያደርጉ የሚያደርግ ነው ወይንም ደግሞ አቴንሽኑን ኢንክሪዝ በማድረግ ምንድነው በቀላሉ ከማሽኑ ጋር ሁማኖች ኢንተራክት ማድረግ ይችላሉ ይሄኛው ምንድነው ስሩ ናቹራል እና ኢንቱዊቲቭ ቢሄቪየር በመጠቀም ምንድነው የተለያዩ ነገሮች ምንድነው ኮሙኒኬት እንዲያደርጉ የሚረዳ ነው ማለት ነው ሌላኛው is interaction in human computer interaction human computer interaction is a study of how people interact with computer and to what extent computer are or are not developed for successful interaction with human beings as its name implies HCI consists of three parts user computer itself and the way they work together ምንድነው ሁማን ኮምፒውተር የቀደም ድረው ሁማን ማሽን ኢንተራክሽን አሁን ደግሞ ሁማን ኮምፒውተር ኢንተራክሽን ሲሆን ደግሞ ሰዎች ወይንም ፒፕል ምንድነው እንዴት ነው ከኮምፒውተር ጋር ኢንተራክት የሚለውን ስተዲ የሚያደርግ ነው የሚያጠና ሲሆን የኛ ምንድነው የተለያዩ ሰክሰስፉል ኢንተራክሽኖችን በመፍጠር ከሰዎች ጋር ምንድነው ኮሙኒኬት ማድረግ እንዲችሉ ነው እና ምንድነው ይሄ ሁማን ኮምፒውተር ኢንተራክሽን ሶስት ፓርቶች አሉት ዩዘር አለ ተጠቃሚው አለ ኮምፒውተር አለ ከዛም በኋላ በሁለቱም መካከል የሚገኝ ስራ እንዲሰሩ የሚያደርጋል ማለት ነው ስለዚህ ሶስቶቹ የኤችሲአይ ነው ስሪ ፓርቶች ዩዘር ኮምፒውተር ኢንተርፌስ እና ዘ ዌይ ዴይ ወርክ ቱጌዘር የሚያደርጉበት ነው ማለት ነው ያኛም ደግሞ how do user interact with computer እንዴት ነው ዩዘሮች ከኮምፒውተራቸው ጋር ኢንተራክት ማድረግ የሚችሉት የሚለውን ነው የምናየው the user interact directly with hardware for human input and output such as display example through graphical user interface this user interacts with computer over this software interfacing using the given input and output hardware ዩዘሮቹ ከኮምፒውተሮች ጋር ኢንተራክት የሚያደርጉት ምንድነው በሃርድዌር ነው ወይንም በሃርድዌር በሚናካኩ ነገሮች ሲሆን ሰዎች ምንድነው የተለያዩ ኢንፑቶች የሚያስገባቸው ለምሳሌ ኪቦርድ ሊሆን ይችላል ያን ኪቦርድ በሚያስገባበት ጊዜ ምንድነው ከኮምፒውተር ጋር በቀላሉ ኢንተራክት ማድረግ እንዲችሉ ነው አውትፑት ደግሞ ሰቻስ ዲስፕሌይ አድርጎ ሊወጣላችሁ ይችላል ማለት ነው ይሄ ማለት ምንድነው አሁን የሆነ ሰው አለ ኪቦርድ ላይ የሆነ ነገር ጽፎ ሰርች ቢያደርግ ዲስፕሌይ የሚያደርግላችሁ ነገር አለ ወይንም ኮምፒውተር ላይ ምንድነው ስክሪን ላይ የሚወጣላችሁ ነገር አለ ያ ማለት ምንድነው የላኩት ነገር ኮምፒውተር ጋር ደርሶ እሱ ምላሽ ይሰጥ የሁለቱ መካከል ምን ተፈጠረ እንላለን ኢንተራክሽን ተፈጠረ ስለዚህ የሁለቱ ኢንተራክሽን የሚፈጠረው ሃርድዌርን በመጠቀም ነው ማለት ነው እንደ ኤግዛምፕል የሚወስደው through graphical user interface ነው the user interacts with computer over the software interfacing using input እና outputዎችን በመጠቀም ደግሞ እርስ በርሳቸው ኢንፑት እና አውትፑት ሃርድዌር የሚጠቀሙት እርስ በርሳቸው ደግሞ ኮኔክት እንዲያደርጉ አስችሏቸዋል ማለት ነው how important human computer interaction ምንድነው ጥቅሙ ነው ኢምፖርታንት ጎል ምንድነው የሚለው እናያለን the goal of HCI is to improve the interaction between user and computer by making computer more user friendly and responsive to the user's needs ምንድነው ጎል ወይንም አላማ ምንድነው በሁለቱ መካከል በዩዘር እና በኮምፒውተር መካከል የተለያዩ ኢንተራክሽኖችን ምንድነው ኢምፕሩቭ ማድረግ ነው ይሄ ማለት ምንድነው ኮምፒውተሩ ከዩዘሮች ጋር በቀላሉ ፍሬንድሊ በሆነ ሁኔታ ምንድነው ኢንተራክት ሲያደርግ ወይንም ምንድነው በሁለቱ መካከል ያለውን ተቀባይነታቸውን ሲኖር ወይንም እርስ በርሳቸው ሪስፔክቲቭ ሲሆኑ ያን ለማድረግ እና የተለያዩ ነገሮችን ሶልቭ ማድረግ ይችላሉ አብረው ኢንተራክት በማድረግ the main advantage of HCI are simplicity is a development operation and cost saving for smaller setups ምንድነው ዘመን አድቫንቴጅ ዋናው ምንድነው ቀላል እንዲሆን አድርጓል ይሄ በሁለቱ መካከል ያለው ኢንተራክሽን መኖሩ የተለያዩ ነገሮችን ቀላል አድርጓል ሌላኛው ደግሞ እዚህ ዲፕሎይመንት እንዲሆን አድርጓል ሌላኛው ደግሞ በቀላል ኦፕሬሽን እና ኮስቶችን ወይም ወጪዎችን በቀላሉ ሴቭ ማድረግ ይችላል ነው this had a reduced solution designed to time integration complexity ምንድነው ይህ በሁለቱ መካከል ያለው ኢንተራክሽን መኖሩ በቀላሉ ምንድነው ሶሉሽኖችን መፍታት ያን የተፈታውን ደግሞ ሶሉሽን ምንድነው በአጭር ጊዜ ወይንም ታይሙን በጣም በማይወስድ ጊዜ ምንድነው ሪዲዩስ ማድረግና ኮምፕሌክሲቲ ወይንም ውስብስብ የሆኑ ነገሮችን በቀላሉ መፍታት እንዲቻል አድርጓል ማለት ነው ሌላኛው ዲሲፕሊን ኮንትሪቢዩቲንግ ሁማን ኮምፒውተር ኢንተራክሽን የተለያዩ ዲሲፕሊኖች አሉ ኮግኒቲቭ ሳይኮሎጂ ምንለው አለ ኮምፒውተር ሳይንስ ሊንጉዊስቲክስ ኢንጂነሪንግ ኤንድ ዲዛይን
አርቲፊሻል ኢንተለጀንስ እና ሁማን ፋክተር እንዳቸው እነዚህ ዲሲፕሊን ናቸው። ለምሳሌ መጀመሪያን ብናይ ኮግኒቲቭ ሳይኮሎጂ ምንድነው? ሊሚቴሽን፣ ኢንፎርሜሽን ፕሮሰሲንግ፣ ፐርፎርማንስ ፕሪዲክሽን ኤንድ ኮኦፕሬቲቭ ወርኪንግ ኤንድ ካፓቢሊቲ የሚሉትን ይይዛል። ኮምፒውተር ሳይንስ ላይ ደግሞ ኢንክሉዲንግ ግራፊክስ ዲጂታል ቴክኖሎጂ ፕሮቶታይፒንግ ቱልስ ዩዘር ኢንተርፌስ ኤንድ ማኔጅመንት ሲስተሞችን የሚይዘው ነው። ስለዚህ እነዚህ ጋር የምናያቸው ናቸው ዲሲፕሊን ናቸው ማለት ነው። እናዚህኛው ጋር ኤመርጂንግ ቴክኖሎጂ ትሬንድስ ኢን 2019 ነው። ይሄ የድሮ መጽሐፍ ሞጁል ስለሆነ የድሮ ነው። በአሁን ጊዜ እነዚህ በሙላ ተዘግበው የምናገኛቸው ናቸው። እና ኤመርጂንግ ቴክኖሎጂ ምንድነው? መጀመሪያ ክፍል እንዳየነው ምንድነው አሁን ያሉትና ወደፊት ሊመጡ የሚችሉ ነገሮችን የምንገልጽበት ተርም ነው። እዚህ ጋር ምን ይጠቅስና 5G ኔትወርክ፣ አርቲፊሻል ኢንተለጀንስ፣ አውቶኖመስ ዲቫይስስ፣ ብሎክቼን፣ ኦግመንትድ አናሊቲክስ፣ ዲጂታል ትዊንስ፣ ኢንሃንስ ኤጅ ኮምፒውቲንግ ኤንድ ኢመርሲቭ ኤክስፒሪየንስ ኢን ስማርት ስፔስ የምንላቸው እነዚህ በ2019 ምንድናቸው እንደ ኢመርጂንግ ቴክኖሎጂ የተወሰዱ ናቸው ማለት ነው። ሌላኛው ሰም ኢመርጂንግ ቴክኖሎጂ ዛት ዊል ሼፕ ዘ ፊውቸር ኦፍ ዩ ኤንድ ዩር ቢዝነስ ምንድነው? የኢመርጂንግ ቴክኖሎጂ መኖራችን እንግዲህ ወደፊቱን ዓለም ምንድነው በቀላሉ ሼፕ ማድረግ የቻለ ነው ወይንም ምንድነው በጣም አስፈላጊ የሆነ ነገር ነው። ዘ ፊውቸር ኢዝ ናው ኦር ሶ ዘይ ሳይ so-called emerging technologies are taking over our minds more and more each day. These are very high-level emerging technologies, though. They sound like tools that will only affect the top tier of technology companies who employ the world of top 1% of geniuses. This is totally wrong. Chatbot, virtual augmented reality, blockchain, ephemeral apps, and artificial are already shaping your life, whether you like it or not. At the end of the day, you can be either adapt or die. እንደምናውቀው ይሄ ኢመርጂንግ ቴክኖሎጂ መምጣት ምንድነው ዓለማችንን ምንድነው ወደፊት እንድትሄድ አድርጓል ወይም ምንድነው ዓለማችንን ሼፕ እየያዘ ያመጣ ነገር ሲሆን እና ምንድነው ይሄ ዓለም አሁን ለምሳሌ ይሄ ዓለም ምንድነው በጂኒሶች ሊመራ ይችላል የሚለው ነገር እንትን የሚሆንበት ጊዜ ወይንም ሮንግ የሚሆንበት ጊዜ ነው። የተለያዩ ቻት ቦቶችን ምናምን በመጠቀም ምንድነው በቀላሉ የተለያዩ ነገሮችን መፍጠር ስለሚቻል ወይንም መስራት ስለሚቻል ምንድነው ዓለማችንን ወደ ተለያዩ ሁኔታዎች የሚመራ ነው። ለምሳሌ አርቲፊሻል ኢንተለጀንስ ምንድነው? በአሁን ጊዜ አርቲፊሻል ኢንተለጀንስ ምንድነው ዓለምን እየቀየረ ያለ ኢኖቬሽን ወይንም ፈጠራ ነው። እና ምንድነው ይህን ኢመርጂንግ ቴክኖሎጂ ምንድነው ወይ መቀበል አለብን ወይ መሞት አለብን። ያ ማለት ምንድነው አማራጭ የለንም እንደማለት ነው። ስለዚህ ምንድነው ኢመርጂንግ ቴክኖሎጂ ፊውቸር ምንድነው ሼፕ ያደረገ የመጣ ነገር ነው ማለት ነው። በቀጣይ ዩኒቱ እናያለን። ስላያችሁኝ አመሰግናለሁ።